ቦአ ኢየሱስ ምኵራብ ምኵራብ ማለት ሰቀላ መሰል አዳራሽ ማለት ነው። በሌላ ትርጉም ምኵራብ ማለት ቀጥተኛ ፍቺው ኮረብታ፣ ተራራ የሚያህል ታላቅ ሕንፃ ማለት ነው። አይሁድ ስግደታቸውንና መስዋዕታቸውን የሚያቀርቡት በኢየሩሳሌም ባለው መቅደስ ብቻ ነው ብለው ቢያምኑም እየተበተኑበት ቦታ ምኵራብ እየሰሩ ትምህርተ ኦሪትን በመማር ሃይማኖታቸውን ያጸኑ ነበር። ምኵራብ የአይሁድ የጸሎት ቤት ሲሆን በብሉይ ኪዳን ዘመን የአይሁድ አምልኮ በኢየሩሳሌም በነበረው ቤተ መቅደስና በሥርዓቱ የተመሰረተ ነበር። መስዋዕት ጌታችን መድኃኒታችን ኢየሱስ ክርስቶስ ድውያነ ሥጋን በተአምራቱ ድውያነ ነፍስን በትምህርቱ ሲፈውስ በምኵራብ እየተገኘ የፈጸመውን የማዳን ሥራ በሕሊና እያሳሰበ የሚያስተምር ሦስተኛ ሰንበት። በዚህ ዕለት የሚዘመረው ድጓ ቦአ ኢየሱስ ምኵራበ አይሁድ የሚል ነው። ትርጓሜው ኢየሱስ በሰንበት ቀን ወደ አይሁድ ምኵራብ ገባ የሚል ነው። ኢየሱስ በአይሁድ ምኵራብ ማስተማሩን እያነሳ ስለሚዘምር ይህን ሰንበት ጌታችን ኢየሱስ ክርስቶስ በምኵራብ እየገባ ለማስተማሩና በምኵራብ የሚሸጡ የሚለውጡ ነጋዴዎችን ቤቴ የጸሎት ቤት ይባላል፣ እናንተ ግን የሌቦች ዋሻ አደረጋችኋት ብሎ በምኵራብ ይሸጡ ይለውጡ የነበሩትን የገሰጸበት፣ ቤተ መቅደሱን የከብት መንጃ የወርቅና የብር መነገጃ ያደረጉ ሰዎችን ከነሸቀጣቸው ከቤተ መቅደስ ያስወጣበት፣ ቤተ መቅደስ የእግዚአብሔር ማደሪያ የስሙ መጠሪያ የጸሎት ስፍራ መሆኗን ያስረዳበትና ያወጀበት፣ በቤተ መቅደስ የንግድ ሥራ ማከናወን እንደማይገባ ያረጋገጠበት ዕለት ነው። ምኵራብ ይሰመይ ቦአ ምኵራቦሙ ወገሰጾሙ ያርምሙ። በዚህ ዕለት በቅዳሴው ዕለት የሚነበቡ መጻሕፍት የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆላሲስ ሰዎች ምዕራፍ 2 ቁጥር 16 እስከ ፍጻሜው፣ የሐዋርያው የቅዱስ ያዕቆብ መልእክት ምዕራፍ 5 ቁጥር 14፣ የሐዋርያት ሥራ ምዕራፍ 10 ቁጥር 1 እስከ 8 እና የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ቅዱስ ዮሐንስ እንደጻፈው ምዕራፍ 2 ቁጥር 12 እስከ ፍጻሜው ነው። ምስባኩን እስመ ቅንዓተ ቤትከ በልዓኒ ትዕይርቶሙ ለእለ ይትዔየሩከ ወድቀ ላይሌ ወቀጻዕክዋ በጾም ለነፍሴ የሚል ነው። ትርጓሜውም የቤትህ ቅናት በልታኛለችና የሚሰድቡህም ስድብ በላይ ወድቋልና ነፍሴን በጾም አስመረርኳት የሚል ነው። እስመ ቅንዓተ ቤትከ በልዓኒ ትዕይርቶሙ ለእለ ይትዔየሩከ ወድቀ ላዕሌየ አይክዋ በጾም ለነፍስየ
መልካም ሳምንት። አማት ነፍስ የለከ በሰንበት